ቴራቦክስ የሚባል አፕሊኬሽን አለ እና ለዛ ፎቶችን ማንኛውንም ፋይል እንዴት አድርገን ሴቭ ማድረግ እንደምንችል አሳያችሁ። ቴራቦክስ የሚባል አፕሊኬሽን ነው። መጀመሪያ እሱን ከፕላይ ስቶር ዳውንሎድ እናደርገው። ከዛ በኋላ ዳውንሎድ ካደረግን በኋላ እንዴት እንደምናጠቃቀመው ላሳያችሁ። መረጃ ላካፍላችሁ መጥቻለሁ። ምንድነው የማጋራችሁ ቴራቦክስ የሚባል አፕሊኬሽን ነው። ያነት ወደ ፕሌይ ስቶር እንሄድና ፕሪሚየር አፕሊኬሽን እናወርደዋለን። ጥቅሙ ምንድነው ብትሉኝ በጣም ብዙ የተለያዩ ጥቅሞች አሉት። ከጥቅሞቹ አንዱ ፎቶዎችን፣ ፋይሎችን እንዲሁም ዶክመንት የፈለጋችሁትን ነገር ክላውድ ላይ ወይም ሜሞሪ ሳትጠቀሙ ስልካችሁ ስቶሬጅ ሳይባችሁ ዝም ብሎ ክላውድ ላይ ሴቭ የምታደርጉ ፋይሎችን የምትይዙበት ነውና በጣም ወሳኝ አፕሊኬሽን ነው። እሱን ወደ ፕሌይ ስቶር ሄዱና እዚጋ ፕሌይ ስቶር ከሄዱና እዚጋ ሰርች ማድረጋችሁ ቴራቦክስ ብላችሁ ትጽፋላችሁ። እዚጋ ቴራቦክስ ብላችሁ ትጽፋላችሁ። ከዛ በኋላ መጀመሪያ የሚመጣላችሁ ቴራቦክስ ክላውድ ስቶሬጅ ይላል። እሱን ትነኩታላችሁ። እዚጋ እቺን ትነኳትና ከዛ በኋላ እዚጋ ኦፕን ትላለች። ለኔ ኦፕን ያለልኝ አሁን በፊት ኢንስታል ስላደረኩት ስለምጠቀምበት ነው። እናንተ እንደዚህ ሲመጣላችሁ ቅድሚያ ይመጣላችሁ ኢንስታል ይመጣል። እሱን ትነኩትና እዛ ኢንስታል ትሉታላችሁ። ከዛ ኢንስታል ካደረጋችሁ በኋላ ኦፕን ትሉትና ከዛ ፌስቡክ አላችሁ በፌስቡካችሁ አካውንት ያለ በጉግል አካውንታችሁ መግባት ትችላላችሁ። ግን እዚህ ጋር መያዝ ያለባችሁ ነገር ምንድነው? በኢሜይላችሁ ወይም በጉግላችሁ የምትገቡ ከሆነ ጉግላችሁ ፓስዋርድ እንዳይጠፋችሁ በጥንቃቄ ማወቅ አለባችሁ። ጉግል አካውንት መቼም ይኖራችኋል። ከሌላችሁ እንዴት መክፈት እንደሚቻል ማትችሉበት ካላችሁ የምታውቁት ታውቁታላችሁ፣ ማታውቁት ካላችሁ ደግሞ እሱ እንዴት ጉግል አካውንት ክሬት እንደሚሆን አሳያችኋለሁ። በሌላ ጊዜ አሳያችኋለሁ። በኮሜንት ቦታ አስታውቁኝና ከዛ በኋላ አሁን እዚህ ጋር ምንድነው የምናደርገው? ከዛ በኋላ ያው እዚህ ጋር አመጣልኝ በኢሜል የፈለጋችሁ እናንተ በኢሜላችሁ ስለሆነ እዚህ ጋር እኔ በራሴ ኢሜል እዚህ ጋር ነካለሁ። አሁን ከፈተልኝ። እዚህ ጋር ኮምፕሊት ብሎኛል። እዚህ ጋር አግሪ ብለዋል መጀመሪያ ላይ። እዛ ኮምፕሊት ትላለች ካለች እቺን አለው እንላታለን። አለው እናደርጋለን። ፐርሚሽን እንፈቅድለታለን። ከዛ በኋላ እዚህ ጋር ስኪፕ ማለት እንችላለን። ምናልባት አንዳንድ አድቨርታይዝመንት የሚረብሻችሁ ስለሆነ እዚህ ጋር ክሎዝ ማለት ትችላላችሁ። ከዛ ኦፕን ስትሉት እንደዚህ አይነት ኢንተርፌስ ይሰጣችኋል። ወደ ጎግል ነው የሚወስዳችሁ። በጎግል ልግባ ወይስ በፌስቡክ ልግባ ያላችኋል። እናንተ በፈለጋችሁት በኢሜል ልታስገቡት መልካም ነው። ከዛ እኔ እዚህ ጋር አስገብቻለሁ፣ በጎግል አስገብቻለሁ። ከዛ በኋላ ምንድነው የማደርገው? ከሱ ጋር ፕላስ የምትለውን እነካታለሁ። ፕላስ የምትለውን አንዴ እነካታለሁ። ከዛ ነካና ፎቶ ነው ሴቭ ለማድረግ የፈለኩት። ሴቭ እዚህ ጋር ፎቶዬን እነካለሁ። እዚህ ጋር ፎቶ የምትለውን እነካለሁ። ከዛ አውቶማቲክ ባክአፕ የሚላል እዚህ ጋር ሁሉ ይሄን ባደርገው ሁሉንም ፎቶዎች ሁሉን እንትን ይልልኛል፣ ባክአፕ ያደርግልኛል። እኔ ግን ያው መርጬ ላደርግ ብፈልግ ለምሳሌ እዚህ ጋር ይሄን እንደዚህ አድርጌ እነዚህ ሶስቶችን ያ ሴቭ ብላችሁ እዚህ አፕሎድ ነው ማለት አፕሎድ ለዋለሁ። እዚህ ጋር አፕሎድ ሳደርገው እዚህ ጋር አፕሎድ ያደርገው ነው። ትንሽ ጊዜ ሊፈልግ ይችላል። አሪፍ ኮኔክሽን ሊፈልግ ይችላል። ዋይፋይ ካለበት ቦታ ላይ ብታደርጉ ይመረጣል። በዳታ ትችላላችሁ፣ ግን ትንሽ እንትን እንዳይበላችሁ ዋይፋይ ብታደርጉት አሪፍ ነው። ያው አፕሎድ ያደረኩት ነው። አፕሎድ ነው አፕሎድ ያደረኩት እዚህ ጋር በቃ ደረጎ አፕሎድ ያደርግልኛል። ያው እዚህ ጋር አፕሎድ አደረገልኝ። ከዛ ምንድነው እኔ ጥቅሙ እንዳልኳችሁ የዚህ ጥቅም ምንድነው? ፎቶአችሁ ለምሳሌ ስልካችሁን እንኳን ባትይዙትም በኢሜይላችሁ ገብታችሁ የፈለጋችሁትን ፋይላችሁን ከዚህ ጋር እዛው ላይ መጠቀም ትችላላችሁ፣ አወርዳችሁ መጠቀም ትችላላችሁ። ስለዚህ በጣም ትልቅ ጥቅም ያለው አፕሊኬሽን ነው እና በጣም ተጠቀሙበት። በጣም አሪፍ ነው። እዚህ ጋር ደግሞ ተጨማሪ ፕላስ የምትለውን ተነኳትና ዶክመንት ብትፈልጉ እዚህ ጋር ዶክመንት የምትለዋንም እንደዚህ እዚህ ጋር ትፈቅዱለታላችሁ። ቅድሚያ አለው ትሉታላችሁ። ከዛ እዚህ ጋር እቺን አለው ትላላችሁ። ያው እንደ ስልኩ ይለያያል። እርግጥ እናንተ ላይ ላይኖር ይችላል። ከዛ ምንድነው ታረሙት? እዚህ ጋር ዶክመንት ፕላስ የምትለውን ነካችሁ። ዶክመንት ከነካችሁ በኋላ ያ ፒዲኤፍ ትችላላችሁ፣ ወርድ፣ ኤክሴል፣ ፓወርፖይንት በቃ የፈለጋችሁ ነገር እዚህ ጋር ለምሳሌ ፒዲኤፍ ላይ አፕሎድ ነው የምለው። አፕሎድ ስለው አፕሎድ ያደርግልኛል። ከዛ በኋላ የጠቅሙ ምንድነው? በቃ አሁን ይሄን ወጥቼ ሌላ ቦታ ላይ
ኮምፒውተር ሊሆን ይችላል። በኮምፒውተር ራሱ ኢሜል ተመሳሳይ ኢሜል አስገብቼ ቴራቦክስ ብዬ በዌብሳይቱ ገብቼ ፋይሉን አገኘዋለሁ። እዛ እንደፈለኩ መጠቀም እችላለሁ እና በጣም ወሳኝ አፕሊኬሽን ስለሆነ ቴራቦክስ የሚል አፕሊኬሽን ወሳኝ ስለሆነ እሱ ከፕሌይ ስቶር ታወርዱና ትከፍቱና ከዛ በኋላ እንዳያረጋችሁ በዚህ ስም ተጠቅማችሁ ስልካችሁ ከመጨናነቅ ይድንላችኋል። ስልካችሁ ላይ አንድ ፋይል ይዛችሁ ከምትጨናነቁ ስልካችሁ ከመጨናነቅባችሁ ወደዛ ትልኩትና ከዛ በኋላ ከዛ ላይ ያገኛችሁትን ነገር እያወረዳችሁ መጠቀም ትችላላችሁ። አመሰግናለሁ ስለተከታተላችሁ። ሰላም ሁኑ።